ነን። በዶሮ ላይ ተሰማርተን ስራ ላይ እየገኘን ነው። ራያችን ሰፊ ነው። በዚች የምትገደብ አይደለችም። 9 ወር አካባቢ ደርሰናል። በኢኮኖሚያችን ዙሪያ በጣም ብዙ ለውጥ አለ ማለት ልጆች ተሰጥተን ብዙ ልጆች አሉ የሚያስፈልጉ ነገር የራስን ብቻ ሳይሆን ለህብረተሰቡ ራሱ ምን ያህል ጠቀሜታ እየሰጠን እንደሆነ አሁን እንቁላል ብዙን ጊዜ ፈላጊዎች በጣም አሉ። ችን በማቅረባችን ያው ትንሽ እንትን እያለን ነው። ገበያችን በዚህ የበለጠ ደግሞ አስፍተን ብንሰራው የበለጠ ከኛ አልፎ እኛንም ጠቅሞ ለህብረተሰቡ ደግሞ እንደምንጠቅም ለምን ገበያ ላይ የሚቀርበው እንቁላልና የኛ እንቁላል ብዙ ልዩነት አለው። ከህብረተሰቡ እንደሰማነው ከሆነ የምናበላቸው ምግቦች ይለያያሉ። አረንጓዴ ምርቶችን አብረን እናበላቸዋለን። ተረፈ ምርቶች አሉ። አሁን ጎመን፣ ቅጠላቅጠል ያ ሲበሉ ዶሮዎቹ ማለት የሌላ ቦታ የሚመጣ እንቁላል አስኳሉ ነጭ ነው። ይሄ ግን ሲጠበስ ቢጫ ነው። ከዛ አንፃር ገበያችን በጣም ትስስር አለው። ከባሮ ማዶ ወደዛ ወደ ከተማ ላለፍን ነው። እዚቹ አካባቢ ላይ ያሉ ሰራ ማለት ህብረተሰቡን እያገለገልን ነው። የዶሮ ስራ በጣም አድካሚ ነው። በአንድ ሰው በሁለት ሰው የሚሰራ ስራ አይደለም። እኔ ጎን ለጎን ነው የመንግስት ሰራተኛ ነኝ ማለት እረፍትን አልፈልግም። ስመጣ ባለችኝ ሰዓት ከኔ የሚጠበቀውን ነገር ሁሉ አድርጌላቸው መልሼ ወደ ስራ ሄዳለሁ። ቻሌንጅ ያለው ስራው ግን በቻሌንጅ ማለት ደግሞ ያው እየሰራ ነው። ፕሮፖዛላችን ባይዘው በእንቁላልና ስጋ ዶሮዎች ብቻ ላይ አይደለም። ያው ጅማሬው በዶሮ ይሁን እንጂ በጣም ብዙ እቅድ ነው ያቀርነው። ፕሮፖዛላችን ላይ ስለ ከብት ድልቢያ አለ፣ የወተት ላሞች ላይ አለ፣ የስጋ ላሞች ላይ አለ፣ ፍየል፣ በግ ምናምን አደልበን የመሸጥ ወደ ገበያ የማሰራጨት ስራ ነው እቅዳችን ላይ ያለውና በሰፊው ነው። እስካሁን ያው የእንስሳና አሳ ቢሮ በይበልጥ ከዶሮ ምግብ መብያቸው መጠጫቸው አንዳንዴ መድኃኒት ጭምር ረድተውናል። ሞር ደግሞ የስራና ክህሎት ቢሮ በጣም ረድተውናል። ወደ ብድር እንድንገባ አግዘውናል። ከአካባቢያችን ላይ የምናየው 05 ቀበሌ አካባቢ ባሮ ማዶ ማለት ነው ውሃ በጣም ቻሌንጅ ነው። አሁን ላይ ግን 1 ወር ሞልቶናል። በመኪና እንትን እያስገለበጥን እየተጠቀምን ነው። ሞር ደግሞ የመሬት ጉዳይ አሁን ከመኖሪያ ቤት ጋር እንስሳ ይከብዳል። መሬት ቢሰጠን የክልሉ መንግስት እንደዚሁ ስራችንን አስፍተን ለራሳችንም አልፎ ተርፎ ህብረተሰቡን የምናገለግልበት መንገድ ቢያመቻችልን መሰግናለሁ። የኔ ስም ማርታ ኳይጅሉ ነው። የማይበራችን ስም ደግሞ ያው ማርታና ጓደኞቹ ነው የሚለው። ያው የተለያዩ ምግቦችን ነው